የተባበሩት መንግስታት ዋና ጸሐፊ የሚሆነው ማን ነው? እውነት እንደሚባለው የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሽግግሩን ተቀብለው ይመራሉ? ይህን በሲምሰን በተሰራው ትዕይንት ላይ እንመለከተዋለን። ቢጫ የሲምሰን ቤተሰቦች በዩናይትድ ኔሽን ህንፃ ውስጥ ተሰብስበዋል። ኬንት ፕሮግማንን በሰበር ዜና የሚቀጥለው የዩናይትድ ኔሽን ዋና ጸሐፊ ቀጣዩ ተራ የላቲን አሜሪካና የካሪቢያን ሀገሮች ሊሆን እንደሚችል በሪፖርቱ ላይ ይዘግባል። በዩናይትድ ኔሽን አዳራሽ ውስጥ ያሉ ስክሪኖችም አፍሪካ፣ እስያ፣ አውሮፓ፣ ላቲን አሜሪካና የካሪቢያን ሀገሮችን በተከታታይ ማሳየት ይጀምራሉ። ሊዛም ኮፊ አናን ከአፍሪካ፣ ባንኪሙን ከኤስያ፣ አንቶኒዮ ጉቴሬዝ ከአውሮፓ ተስፋው ለላቲን አሜሪካ ነው ስትል ትናገራለች። የመስመር ላይ ልጥፎችም የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እጩ እንደሚሆኑና ከአሜሪካና ከሌሎች ሀገራት ድጋፍ እንዳላቸው ይናገራሉ። ባርትም እጩ መሆናቸው የሚያረጋግጥ ይፋዊ የዩናይትድ ኔሽን ማረጋገጫ እንዲያሳዩት ይጠይቃል። በአዳራሽ ውስጥ ባለው ስክሪን ላይም የሁለት ተፎካካሪ እጩ ፎቶዎች ይታያል። በመቀጠልም የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአዳራሽ ውስጥ አዝነው ይታያሉ። ሊዛም በአሁኑ ሹመት ላይ እጩ እንዳልሆኑ በመናገር ለማጽናናት ትሞክራለች። ባርትም ህጎች ወሬዎችን ያሸንፋሉ ሲል ይናገራል። የዓለም ካርታ በተቀላጠፈ ሁኔታ ይሽከረከራል። ማርጅም ድርጅቱ ከተመሰረተ 80 ዓመት የሚውለውም እስካሁን ሴት መሪ እንዳልነበረ ትናገራለች። ሊዛም በዚህ ዙር ርብቃ ዋና ጸሐፊ ሆና ወደፊት እንድትመጣ ከፍተኛ ዓለም አቀፍ ግፊት እንዲደረግ ማስተባበር ትጀምራለች። የጊዜ ሰሌዳው ከ2026 ወደ 2027 ይገለበጣል። ኬንት ፕሮክማንም በስተመጨረሻ የ70 ዓመቷ ርብቃ ግሪትስፖን ከኮስታሪካ የቀጣዩ የዩናይትድ ኔሽን ዋና ጸሐፊ ሆነው እንደተመረጡ በመዘገብ ሪፖርቱን ያጠቃልላል። ሊዛም በደስታ በአዳራሽ ውስጥ ስትዘል ትታያለች። የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስተመጨረሻ ተጽናንተው ቆመው ሲያጨበጭቡ ይታያሉ። ይህ እውነት ይሆናል ወይስ እንደተባለው የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዩናይትድ ኔሽን ዋና ጸሐፊ ሆነው ይመረጣሉ? ይህ ቀኑ ሲደርስ የምናረጋግጥ ይሆናል። እስከዚያው እርስዎ በዚህ ላይ ያለውን ሀሳብ ያስቀምጡ።